ጳውሎስ ደግሞ በማያምኑ ፊት ይደረጋልን? በጣም ልብ የሚነካ ቃል ተናግሯል። እችን ጥቅስ አብረን እንበል። ወንድም ወንድሙ ይከሳል። ይህ በማያምኑ ፊት ይደረጋልን? ምን በሚሉ ፊት? ኦርቶዶክሳውያን በአደባባይ ወጥተን እንካሰሳል፣ እንሰዳደባል። እንደውም የሌላ እምነት ተከታዮች ያስታርቁናል አለ። ኧረ ተው እያሉ ከመምህራኑ፣ ከአገልጋዮቹ፣ ከሰባኪው፣ ከዘማሪው ጀምሮ ምእመኑ ሁሉ እርስ በርስ ይጣላል። እገሊት የኪዳነ ምሕረት ልጅና እገሌ የገብርኤል ልጅ ይጣላሉ በየሶሻል ሚዲያ። ኦርቶዶክሳውያን ናቸው። የራሳችንን ጉዳይ ለራሳችን ማውራት አንችልም። ሌሎች ፍቅር ስላላቸው እኮ አይደለም በአደባባይ ሲጣሉ አናይም። ፍቅር ስላላቸው አይደለም። ኢሜጅ ቢልዲንግ የሚባል ነገር አለ፣ ያሳስባቸዋል። ምንም ልዩነት ቢኖራቸው አያጮሁት። ሰይጣንና ሰራዊቱ እንኳን እርስ በርሳቸው አይጣሉም። ለዓላማቸው ሲሉ፣ ለማሳታቸው ሲሉ ራሱ ክርስቶስ እንደተናገረ እርስ በርሷ የምትለያይ መንግስት ምን አትልም አትጸናም እንዳለ አጋንንት እንኳን ለክፉ ዓላማቸው ይስማማሉ። እኛ ክርስቲያኖች ሆነን ከአጋንንት እናንሳለን። በአደባባይ መሰዳደብ፣ በአደባባይ መተቻቸት ቤተክርስቲያንን በጣም ያዋርዳል። አንዱ ከሌላው በላይ ተቆርቋሪ፣ አንዱ ከሌላው በላይ ሐሳቢ ሆኖ የመታየት ውድድር ማለት ነው። ገበያው ለምን ተረበሸ ቢሉ እኔ በልጥ ይባል እና እንዲህ ያለው ነገር የቤተክርስቲያንን ክብር በአደባባይ መጣል ነው። አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? ይሰማል። በመንፈሳዊ ህይወታችን ባዶ የመሆን፣ በስጋዊ ህይወታችን ባዶ የመሆን፣ ተምረን ባዶ። እኔ እኮ ተምሬያለሁ ላለው እንጂ ምንም ሙቀት የለኝም፣ ጭንቅላቴ ባዶ ነው ይላል አንዳንዱ። ኪሴ ባዶ ነው ይላል። እኔ ልንገረ ምድርም አይሰማም፣ ባዶ ነበረች። አንተ ብቻ አይደለም ባዶ፣ ምድርም ባዶ ነበረች። አንዳንዴ ባዶነትን ስናየው የሚሞላ አይመስልም አይደል? ባዶ የምንሆንበትን ጥጉን ስናየው ተስፋ የሌለን ይመስለናል። እግዚአብሔር ባዶ ነበርኩ ብሎ ለመተረክ ያብቃ። አይገርም? የዛሬ 2018 ላይ ባዶ ነበርኩኝ፣ አሁን ሞልቻለሁ እኮ ነው። ምድር እኮ ባዶ ናት አይደለም ያለው እግዚአብሔር፣ ባዶ ነበረች ነው፣ ያለፈ ነገር ነው። ባዶነታችንን ነበረ ለማለት እግዚአብሔር በቸርነቱ ይርዳል። በነገራችን ላይ እግዚአብሔር ለኛ ያለው ፍቅርና ክብር ቦታ ለአንተ፣ ለአንቺ፣ ለእኔ፣ ለሁላችን ያለው ክብር ማለት አንተን ብቻ ቢፈጥር ምድር ላይ ያለው ክብር ያህል ማለት አንተ ብቻ ቢሆን ምድር ላይ ያለው በዛ ደረጃ በሚወድህ ልክ ነው የሚወደው ሁላችንም፣ ሌላ ሰው የሌለ ያህል አልደገመም። ደግሞ እስቲ የማንኛችን የጣት አሻራ ተደግሞ ያውቃል? የሁላችንም የተለያየ ነው አይደል? መንቶች ሆነው የጣት አሻራቸው ግን ምን ያለ ነው? የተለያየ ዓላማ አለን ማለት ነው። እኛን ያመጣበት የተለያየ ምክንያት አለው ምድር ላይ እና ሳንጠቀምበት እንዳንቀር። ኧረ እኔ አልጠቅምም፣ እኔ ምንም ለምንም፣ እኔ አንዳንዴ ጸጋ አይታየኝም የሚሉ ሰዎች አሉ። እኔ ምንድን ነው የምችለው? ይኸው የሐዋርያ ጾም አለ፣ አናግሩታ። ምንድን ነው የሰጠኸኝ? በእኔ ምንድን ነው እቅድህ? ምን ልትሰራ ነው ያሰብከው? ጸጋዬ ምንድን ነው ብለን ጸጋችንን የምንለይበት፣ በእኔ ላይ ያለ ዓላማ ምንድን ነው? እኔን ተጠቅመ ምን ልትሰራ አሰብክ ብለን እግዚአብሔርን የምንጠይቅበት ነው። በዚህ መንገድ ለመጠቀም ያብቃል። በመንፈሳዊውን እዚህ እንደ ጻድቅ የሚታይ ሰው አለ፣ እዚህ ከቁብ የማንቆጥረው ሰው አለ። በሰማይ ደግሞ ትልቅ ቦታ ያለው አንድ አባት ገነት ገብቶ አየና ያየውን ለሌላ አባት በህልም ተገልጦ ነገረው እና ሶስት ነገር ገረመኝ አለ። ስንት ነገር? ገነት ገብቼ ሶስት ነገር ገረመኝ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያልጠበቅኳቸውን ሰዎች ገነት ውስጥ አገኘኋቸው። እየሰማችሁ? በፍጹም ገነት ውስጥ አሁን እኛ ገነት ውስጥማ በፍጹም ሊገቡ አይችሉም የምንላቸው ሰዎች አሉ እኮ። ስናያቸው ወይ እገሌ ከገባማ በቃ ኩነኔ የለም ማለት ነው የምንላቸው አሉ። ኃጢአተኛ ምላቸው፣ ሰካራሞች ምላቸው፣ ቀራጮችና አመንዝሮች መንግሥተ ሰማያት በመግባት ይቀድሟቸዋል እንዳለ ክርስቶስ ነው። እና ገነት ገብቻ አለ አባት ገነት ውስጥ አገኛቸዋለሁ ብዬ የማስባቸውን ሰዎች በማግኘቴ ገረመኝ። ሁለተኛ ገነት ውስጥ ይኖራሉ ብዬ የጠበቅኳቸውን ሰዎች ደግሞ አጣዋቸው። እገሌማ ይጸድቃል፣ እገሌማ ትጸድቃለች ያልኳቸውን
መንፈሳውያን ናቸው ብዬ ያሰብኳቸውን ሰዎች ሳጣቸው፣ ሁለተኛ በጣም ተገረሙ። ሶስተኛ እኔ ራሴን ገነት ውስጥ ስላገኘሁት በጣም ተገረምኩ። እንዴት እኔ ገባው ብዬ ነው። እውነትም የሰው ትክክለኛ ማንነቱ የሚታወቀው በዛ ዓለም ነው። እግዚአብሔር በዛ ዓለም ራሳችንን ለማወቅ ያብቃል። አንድ አባትን አንዱ ልጅ ቀርቦ አባቴ ገነት ስንገባ እንተዋወቃለን ወይ እርስ በርስ አላቸው። ሲላቸው ምን አሉት? እንደውም በደንብ የምንተዋወቀው እዛ ነው አሉ። ምክንያቱም ማን መሆነ የሚታየው በእግዚአብሔር መንግስት ነው። በእግዚአብሔር መንግስት ነው። ወንጌላዊ ዮሐንስ በሕይወቱ ስቆ አያውቅምና ቁጹረ ገጽ ትለዋለች ቤተክርስቲያን። ፊቱ በሐዘን የጠቆረ በተለይ ዓርብ ዕለት ክርስቶስ ሲሰቀል ቆሟል ነበር። እዛ አይቶ የጌታ መከራ አይኑ ላይ ስላለ ፊቱ ሐዘን አለበት። ለዚህ ነው ሁለቴ ሞት የለም ብሎ የወሰደው ጌታ። ሞትን በምድር ያላየው በኋላ ሰማዕት ይሆናል። በረከቱ ይደርብን እና ቅዱስ ዮሐንስ አንድ ቀን ግን ከልቡ ከት ብሎ ስቋል። ምንድነው ያሳቀው? አንድ ሰው ልብስ ሲያሰፋ አይቶ። ምን ያስቃል ካላችሁ ልብስ የሚያሰፋው ሰውዬ ተከራክሮ ቁመቱን ወርዱን ሲከራከር የእግዚአብሔር መልአክ መጣና ለዮሐንስ የሰውዬ እኮ ነገ ጧት ይሞታል አለ። ምን እያደረገ ነው አሁን? ልብስ እያሰፋ። ስንቴ ተስቆብን ይሆን በቅዱሳን ደም ከምታበራ የወንጌል ዘርዘርት ፍሬ የምታፈራ። ብዙ ጊዜ ጸሎት በምናደርግበት ወቅት ድንገት የሚመጡ ክፉ ሐሳቦች አሉ። ማሰብ የማንፈልጋቸው በቅዱሳት ስዕላት ፊት ቆመን ወይ በቤተ ክርስቲያን በቤተ መቅደስ ውስጥ ሆነን እግዚአብሔርን የሚሳደቡ ወይም ክፉ ንግግሮች፣ ክፉ ሐሳቦች፣ በጣም ጸያፍ የሆኑ ነገሮች ጭምር ይመጣሉ። ኢንትሩሲቭ ቶትስ ወይም የጣልቃ የሚገቡ ሐሳቦች እንደሚባሉት ያሉ ማለት ነው። በዚህ ምክንያት በሐሳቤ ወይም በምጸልይ ወቅት እግዚአብሔርን ቅዱሳኑን ወይም መናገር የሌለብኝም ማሰብ የሌለብኝም ክፉ ነገር አስቤያለሁ ብሎ ሰው ተስፋ ይቆርጣል። ለመጸለይ ሁሉ ራሱን ሊጠላ ይችላል። በምትጸልይ ጊዜ ድንገት የሚመጣብህ ሐሳብ ክፉ ሐሳብ ከሆነና ያንን ሐሳብ የማትፈልገው ማሰብ የማትፈልገው አይነት ሐሳብ ከሆነ ሐሳቡ ያንተ ሳይሆን የሰይጣን ሐሳብ ነው። ስለዚህ አማትበህ ጸሎትህን ቀጥል። እግዚአብሔር ደስ ብሎ ያጣጣምክ የምታስበውን ሐሳብ ነው ኃጢአት አድርጎ የሚቆጥርበት እንጂ በማሰብ የምትደነግጥበትን የምትሳቀቅበትን ሐሳብ ይሄ ያንተ ሐሳብ ስላልሆነ እግዚአብሔር በዛ ሐሳብ ምንም አይነት የሚያመጣብህ ቅጣት የለም። ስለዚህ ጸሎት በምታረግ ሰዓት ክፉ ነገር ሲመጣብህ ጸልየህ አማትበህ አርቅልኝና ሐሳብ የኔ አይደለም ብለህ ወደ ጸሎት ስትመለስ ያ ሐሳብ ባንተ ላይ ያለውን ኃይል ያጣል ማለት ነውና በዚህ ሁኔታ ላይ የምትቸገሩ ሰዎች ሁሉ ጊዜ ማሰብ ያለባችሁ ሐሳቡን እስካልተደሰትክበትና እስካልኮራህበት ድረስ በዛ ሐሳብ የማትደሰትበት ከሆነ ያ ሐሳብ ያንተ አይደለም የሰይጣን ነው፣ አርቅልኝ ከኔ ብሎ ጸሎትን መቀጠል ያስፈልጋል ማለት ነው። መጽሐፍ ቅዱስ ላይ ለመላእክት 7 ጊዜ ተሰግዷል። 7 ቦታዎች ላይ 7 የተለያዩ ሰዎች ሰግደዋል። ለምሳሌ ኦሪት ዘኍልቍ ምዕራፍ 22 ላይ የተጻፈውን ብናይ በለዓም የተባለ ነቢይ እንግዲህ ታላቅ ነቢይ ነው። የራሱ ስህተቶችና ድክመቶች ቢኖሩትም ግን መንፈሰ እግዚአብሔር ያደረበት ነቢይ ነው። ስለ ክርስቶስ መምጣት አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ብሎ የተናገረው ነቢይ ማለት ነው። ይህ ነቢይ የእግዚአብሔር መልአክ በፊቱ የተመዘዘ ሰይፍ ይዞ ቆሞ ባየ ጊዜ በግንባሩ ወድቆ ሰገደ ይላል። መጀመሪያ እንደውም አይኑም ከፈተለት እግዚአብሔር ይላል። በነገራችን ላይ ለመላእክት ለመስገድ አይን ሊበራ ይገባል። ራሱ በመልአኩ ፊት ሰገደ ይላል። በለዓም አስጀመረው። ኦሪት ከዛው ከ7ቱ ብሔረ ኦሪት መጽሐፍት ሳንወጣ ማለት ነው 8ቱ ብሔረ ኦሪት ውስጥ ሳንወጣ መጽሐፈ ኢያሱ ወይም ኦሪት ዘኢያሱ ምንለው ማለት ነው ምዕራፍ 5 ላይ ኢያሱ ውጊያ ላይ ያለ አንድ ጸጉረ ልውጥ ወታደር አየ። ከዛ ማነህ አንተ ከኛ ወገን ነው እስከ ጠላቶቻችን ወገን ነህ አለው። አይ እኔ እግዚአብሔር ሰራዊት አለቃው መጥቻለሁ አለው። እግዚአብሔር ሰራዊት አለቃ ቅዱስ ሚካኤል ነው፣ ከመላእክት አንዱ ነው የመጣው ማለት። ስለዚህ በግንባሩ ወድቆ ተደፋ እና ጌታዬ ለባሪያው የሚነግረው ምንድን ነው አለው ይላል። ምን አለው መልአኩ? በቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ አለው ይላል። ስለዚህ ለኢያሱ ለመልአኩ ሰግዷል። ዳዊት ማን ነው? የሶምሶን ወላጆች ማኑሄና የኛ ትርጓሜ አንትኮዬ ይላታል እናትየውን። ሁለቱ ባልና ሚስት መልአኩን ጠየቁት። ነገር በደረሰ ጊዜ እንድናከብር ስም ማን ነው አሉት። ስሜ ድንቅ ነው አላቸው የእግዚአብሔር መልአክ። ከዛ በመሰዊያው መሃል አረገ፣ በግንባራቸው ተደፍተው ሰገዱ ይላል። ዳዊትና የእስራኤል ሽማግሌዎች በእስራኤል በሰማይና በኢየሩሳሌም መካከል
የተመዘዘ ሰይፍ የያዘ መልአክ ቆሞ አዩ፣ በግንባራቸው ተደፉና ሰገዱ ይላል። እንግዲህ ምን እናድርጋቸው? እነዚህን ጥቅሶች መቼስ ለቅመን አናወጣቸው።